ታላቁ ፍልሚያ ሁለት ትልልቅ የአውሮፓ ቡድኖች ይጫወታሉ። አንዱ ብቻ ወደ ቀጣዩ ዙር ያልፋል። ፒኤስጂ ወይስ ባየር? የ2026 የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ላይ ደርሷል። ከፍጻሜ በፊት ያለ ፍጻሜ እየተባለ እየተነገረ ያለው ይህ ጨዋታ በፓርክ ደ ፕሪንስ በባለፈው ዓመት ሻምፒዮኖቹ የሉዊስ ኤንሪኮ ፓሪስ ሰን ጀርመን እና በቪንሶንት ኮምፓኒው የባቫሪያኑ ኩራት ባየር ሙኒክ መካከል ይደረጋል። የፓሪሱ ክለብ ፓሪስ ሰን ጀርመን በሩብ ፍጻሜው የእንግሊዙ ሊቨርፑልን በድምር ውጤት እጅግ አሳማኝ በሆነ መልኩ 4-0 በማሸነፍ ለዚህ መድረክ በቅቷል። ተጋጣሚው ባየር ሙኒክ በበኩሉ የአውሮፓ ሻምፒዮንስ ንጉስ የሆነውን ቡድን ሪያል ማድሪድን በድምር 6-4 በሆነ ውጤት በማሸነፍ ነው ለዚህ የበቃው። በሳምንቱ መጨረሻ በፍሬንች ሊግ ከአንገርስ ጋር የተጫወተው ፓሪስ ሰን ጀርመን የቡድኑን ዋና ተጫዋቾች ተቀያሪ ወንበር ላይ አስቀምጦ 2-0 በሆነ ውጤት ማሸነፍ ችሏል። ባየር ሙኒክን በበኩሉ በሳምንቱ መጨረሻ ከማይንዝ ጋር ባደረገው ጨዋታ 3-0 ከመመራት ተነስቶ 4-3 በሆነ ውጤት አሸንፏል። እንደነ ሃሪኬን፣ ሚካኤል ኦሊሴ፣ ጆናታን ታ የመሳሰሉትን ከዋክብት ከተጠባባቂ ወንበር ላይ ነበረ ጨዋታውን ያስጀመራቸው። ሁለቱም በአሁኑ ወቅት በአውሮፓ የሚገኙ ጠንካራ ቡድኖች መሆናቸውን ከግንዛቤ ስናስገባ እጅግ ጠንካራ ፉክክር ያለበት ጨዋታ እንደሚሆን መገመት አያዳግትም። አብዛኞቹ ገማቾች በጠበበ ውጤት ፓሪስ ሴን ጀርመን ያሸንፋል እያሉ ነው። የእናንተስ ግምት? አርሰናል የአትሌቲኮን እንደ ብረት የጠነከረ የመከላከል መዋቅር ጥሶ ግብ ያስቆጥራል ወይስ? ሁለተኛው የግማሽ ፍጻሜ ጨዋታ የአውሮፓ ሻምፒዮንስ ሊግ ዋንጫን ማሳካት ባልቻሉት ሁለት ቡድኖች መካከል በዋንዳ ሜትሮፖሊታኖ የሚደረገው የዲያጎ ሲሚዮኔው አትሌቲኮ ማድሪድ እና የሚካኤል አርቴታው አርሰናል ጨዋታ ነው። የማድሪዱ ክለብ አትሌቲኮ በሩብ ፍጻሜው የአገሩ ቡድን የሆነውን ባርሴሎናን በድምር ውጤት 3-2 በማሸነፍ ነው ለዚህ ደረጃ የበቃው። ተጋጣሚው አርሰናል በበኩሉ የፖርቹጋሉን ስፖርቲንግ ሊዝበንን በድምር ውጤት 1-0 ብቻ በማሸነፍ ነው ለዚህ ዙር የበቃው። በሳምንቱ መጨረሻ በስፓኒሽ ላሊጋ አትሌቲኮ ማድሪድ አትሌቲክ ክለብን በሜዳው አስተናግዶ 3-2 በሆነ ውጤት በማሸነፍ ሲችል፣ አርሰናል በበኩሉ ከጠንካራ ፉክክር በኋላ በፕሪሚየር ሊጉ ኒውካስልን 1-0 በሆነ ውጤት አሸንፎ ነው ወደዚህ መድረክ የሚመጣው። በአሁኑ ወቅት ሁለቱም ቡድኖች ጠንካራ ተከላካዮች ስላሏቸው ጨዋታው በታክቲክ የታጠረ ይሆናል ተብሎ በብዙዎች ዘንድ እየተጠበቀ ነው። በአርሰናል በኩል ደግሞ በዛ ያሉ ጉዳቶች እየተስተዋሉ ይገኛል። በአብዛኞቹ ገማቾች ዘንድ ይህን ጨዋታ በጠበበ ውጤት አትሌቲኮ ማድሪድ ያሸንፋል እያሉ ነው። የእናንተስ ግምት ወዴት ነው? ይህን ቪዲዮ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሁኑ።